ሰላም ሰላም ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? እንግዳ ክፍል 77 ይዘን ከተፍ ብለናል ማለት ነው። እንዴት ናችሁ? በያላችሁበት ሰላማችሁ ብዝት ይበልልኝ። ያለንበትንም ቦታ ሀገራችንንም ሰላም ያድርግልን ፈጣሪ። እንዴት ናችሁ? እኔ ደህና ነኝ። ቤተሰቦች ለቤቴ አዲስ የሆናችሁ ሰብስክራይብ፣ ኮሜንት፣ ላይክ አድርጉኝ ውዶቼ። እንግዳ ክፍል 77 ዛሬ የሚገርም ነበረ። ደስ ይላል። ቤሉል እንግዲህ የኑኑን ፋይል ልጁ ዞት ሊወጣ ሲል ደረሰበት ማለት ነው። የኑኑን ፋይል እናትየው አዝዛው ይዞት ሊወጣ ሲል እንግዲህ ከተፍ ብሎ ምን አባህ አንተ ምን አባህ መጀመሪያም ስትገባ አላማርከኝም ነበረ ብሎታል። በዛኛው ክፍል ልጅቷን ፍቅረኛዬ ነው ብላ አሾልካ እንድታስገባው ነግሮት ነበረ ማለት ነው። አሁን ልክ ሊወጣ ሲል ያቺ እንደ እናቷ የሆነች ሙሲባ የሆነች ልታስወጣው ስትል አንቆ ይዞታል ማለት ነው። ምን አባህ ብሎ ቅጥቅጥ አድርጎ አስወጥቶ ባዶቹን ሰዶታል ማለት ነው። እኔ በጣም ነው ደስ ያለኝ። ከዛ እሷም እህትየውም ገብታ መኝታ ቤቷ የነ መሲን ወንድም እባክህ አድነኝ እባክህ ወንድሜ ሊገለኝ ነው ስትለው ምን አገባኝ እኔ ምን አገባኝ በእናትና በእናንተ እኔ ምን አገባኝ በወንድምና በእህት አይመለከተኝም ብሎ ጥሏት ወጣ ማለት ነው። ከዛ ቤሉልም ደንፍቶ በቃ ትንሽ ረጋገጣትና ወጣ ተመልሶ ማለት ነው። እንግዲህ እቺ አክስቴ የተባለችዋም እንግዲህ ናንክት ቤላዬ ብላ ይዛ ወጣ። የእሷን ልጅቷም ያችን ማፍቃሪዋ ይዛ ወጣ። እሱ ግን አያውቅም ማለት ነው። አክስቴ ነው ብሎ ዟት የመጣ እንግዲህ እቤት አንዳንድ ነገሮች እንድታይለት ነው እንጂ ዟት የመጣ እሷ ግን ፍቅረኛ ምናምን ብሎ አይደለም ማለት ነው ውዶቼ። እሷ ግን እወደዋለሁ እያለች ነው ለጓደኛዋ። ባለፈው ራሱ ለዛች እየነገረቻት ነበረ። እሱ እኮ አያውቅም ለምን ፍቅርሽን አትነግሪውም እያለቻት ነው ማለት ነው። እሷ ግን አልነገረችውም። እሱ ደግሞ ፍቅር ምናምን ብሎ አይደለም ኑኑን ነው የሚያፈቅራት ማለት ነው። የኑኑን ፋይል አሳልፈሽ ልትሰጫት ነበረ፣ አሳልፈሽ ልትሰጩ ነበረ። ምን አይነት ሁኔታ ልትከቻት ነበረ? ኑኑን ታውቂያለሽ፣ ኑኑን አፈቅራታለሁ፣ ህይወቴ ናት፣ ከአንቺ በላይ ናት፣ ብዙ ነገር ናት ብሎ ለእህቱ አስረዳት ማለት ነው። እህቱም በጣም ተበሳጨች፣ ተናደደች ማለት ነው። ከዛ ቤሉልም ምንድነው አዶናይም አገኛት። ያችን ልጅ ምን ፈልገሽ ነው እዚህ ግቢ የመጣሽ? ማነሽ አንቺ ሲላት ማንነት ምን ያገራግልሃል? ማንህ አንተ ስትለው ምን ፈልገሽ ነው? አብደሃል አልተባልክም እንዴ አለችው። አብደሃል አልተባልክም እንዴ? እሱ አይመለከትሽም አላት ማለት ነው። እዚህ ቤት የሆነ ሰው የሚመጣ የሆነ ነገር ፈልጎ ነው አላት ማለት ነው። እንግዲህ ና እንግዲህ እንጠጣ ብላ ቤሉላ ብላ ይዛው ወጣች። እንግዲህ ይዛው ወጣኝ ማለት ነው። ለምንድን ነው እኔ እንዴት ብላ ጠየቀች። እናትየውም አይመለከትሽም አንቺ ምን አገባሽ አለቻት ማለት ነው ልጇን። እሷ ደግሞ ቤሉልን ስለምታፈቅረው ነው ማለት ነው። ከዛ ወንድምየውም መጣ። ወንድምየውም ማለት ነው እንወጣለን በቃ ኑ ተሰብሰቡ አላቸው። መጀመሪያ መስዬ ለእናቷ ነገረቻት። እናቷን ልወጣ ነው ልብሴን ጠቅልዬ አባሌ ጋር ገብቻለሁ፣ ሽምግልናውን ልኳል፣ ካልተሳካ አልተሳካም ነው ስትላት አይቻልም እንዴ ብላ ጮኸች ማለት ነው። ማዘሯ ጮኸች ማለት ነው። አይኔዬ ኡኡ አለች። ለምንድን ነው የምትወጪ አለቻት ማለት ነው። ከዛ እሷም እንግዲህ አንዴ እሱ ሞክሯል አልተሳካለትም ብላ ስትላት አይመለከተኝም አንድ ነገር አድርጎ ቢያስወጣሽ አያገባኝም አለቻት ማለት ነው። መሲ አላወቀችም፣ ምስኪን መስሏታል። እሱ እየተጫወተባት መረጃ እያሰባሰበ የእሷን ነገር እየተጫወተባት ነው፣ ግን እሱ አላወቀችም ማለት ነው። ከዛ ይሁን ብላ እንግዲህ እሷና እህቷ አብረው ሄዱ ማለት ነው። እንግዲህ ሲሄዱ ወይዘሮ ሉሊትም ወደ ወይዘሮ ማናት እዛኛው ላይ ደግሞ ሌላ ናት ሄደች ማለት ነው። ቤቱ ቀጥታ ሄደች ማለት ነው። እንግዲህ ቀጥታ ስትሄድ ለምን መጣሽ አላት ማለት ነው። ለምን መጣሽ እንዴት መጣሽ አላት ማለት ነው። አንደኛ ለምንድነው እንደዛ የሚላት? ጓዳ ባሏ ነው የሚመስለኝ፣ ባሏ አለ ነው የሚመስለኝ፣ እኔ አለ ባሏ ነው የሚመስለኝ እና ሚስጥርም እንዳይወጣበት ነው። አንደኛ የመሲን ዕቃ ብታይብኝስ ብሎ በጣም ደነገጠ ማለት ነው። አጣብቅኝ ውስጥ ነው የገባ እሱ ቴዲ አጣብቅኝ ውስጥ ገብቷል ማለት ነው። ከዛ ሄዱ። መሲም ደወለችለት። ስትደውልለት ቤት የለውም መስዬ ሐኪም ቤት ሂጃለሁ፣ ሐኪም ቤት ቁስሉ ስላመመኝ በጣም ሐኪም ቤት ሂጃለሁ አላት ማለት ነው። ከዛ መሲና ኑኑ በቃ ተመልሰን እንመለስ በቃ እንደዛ ከሆነ ብለው ተመለሱ ማለት ነው ወደ ቤት። ከዛ ሲመለሱ ወንድምየውም ደግሞ ከእናቱ ጋራ ቁጭ ብሎ ከዚህ ሰፈር መውጣት አለብን ከዚህ ቤት አላት እናትየውም ማለት ነው። እናትየውም ደግሞ
ልጅ እንዴት አድርገን ከሆነማ እሰየው ጥሩ ነው አለች ማለት ነው። ከዛ ይምጡና እነኑ ሁሉ ይምጡና እናወራበታለን አለ። መጡ። ወይኔ ነግሮት ከሆነ በጣም ነው የሚያስጨንቀኝ ብላ መሲም በጣም ነው የደነገጠችው። ግን እሱ ከቤት መውጣት ስለምንፈልግ ነው እንመካከር አለ። መሲም በጣም ደስ አላት። ደስ የሚል ሀሳብ ነው፣ ግን በኋላ ማጣፊያው እንዳያጥረን እንጂ ደስ የሚል ሀሳብ ነው ወንድሜ፣ በጣም ነው ደስ የሚለው ብላ አለች ማለት ነው። እንግዲህ ቴዲም እንግዲህ እዛ ድረስ እዟት ሄዷል ማለት ነው። ሴትዮዋን እንውጣ አልኩሽ በሩን ቆልፎባት፣ ለምንድን ነው በር የቆለፍክብኝ? ለምንድን ነው? እንዴት ብላ አበደች ማለት ነው። በጣም ነው ያበደችው ማለት ነው። እንግዲህ እናት ተብዬው የእንጀራ እናትየው ማለት ነው፣ ይቺ መሰሪ አውሬ ማለት ነው። እሷ ከሀገር ለመውጣት ነው። ከዛ በኋላ ቁጭ ብለው ሲያወሩ መሲን አስፈርሚያታለሁ፣ ህጻናት አዘዋዋሪ የሚል ወረቀት አምጥቼ አስፈርሚያታለሁ፣ እሱ እንኳን ቢመጣ መሲን አታሳሪ አለችው ማለት ነው ለቴዲ። ቴዲ እንግዲህ አፈቀርኩ እያለ በፍቅር ስም አስባችሁታል። ይሄ የሆነ ሸለመጥማጥ ማለት ነው። ይሄ ሸለመጥማጥ የወንድ ሸለመጥማጥ አፈቀርኩ እያለ ማለት ነው። ግን መሲ ደስ የሚለው ነገር ደግሞ እምቢ ብለዋለች ማለት ነው። ጠብቀኝ ብለዋለች ማለት ነው። እንግዲህ ያችን ነገር አልሰጥህም ጠብቀኝ ብለዋለች ማለት ነው። እሱ ለዛም ብዙም አይጓጓም ስላለችው ፍቅረኛም ስላለችው እሱ የሚፈልገው መረጃ ነው። ከሷ የሚፈልገውን ነገር አለ እንጂ እሱ ያንን አይደለም የሚፈልገው ማለት ነው። የሚወዳት መስሏታል። እሷ ግን አይወዳትም ማለት ነው ውዶቼ። ከዛ በር ቆለፈባት። በጣም ተናደደች። ለምን በር ቆለፍክብኝ ብላ በጣም ተናደደች። በቃ ሰዎቹ ስለመጡ እንዳያዩሽ ብዬ ነው አላት ማለት ነው። እንዳያዩሽ ብዬ ነው ሰዎቹ ስለመጡ ሲላት፣ ሰዎቹ ከሚያዩኝ በላይ አንተ የቆለፍክብኝ ነው ያስደነገጠኝ። እንደዚህ ደንግጬ አላውቅም። ቤት ድረስ ራሱ ስለመጣው ካሳ ይገባኝ ነበረ ራሱ እንኳን በር ልትቆልፍብኝ ብላ በጣም ተናደደች ማለት ነው። ከዛ መሲም ስደውልለት የለውም በቃ እንግዳስ ወደ ቤት ተመልሼ ልሄዳለች። ተመልሳ ሄደች ማለት ነው። እንዳያችሁት ነው ውዶች፣ ተመልሳ ሄደች ወደ ቤቷም። ያው ተነጋገሩ ሁሉን ነገር። ያው ቤሉልም እንግዲህ ይዟት ወጥቶ ፈታ እንበል እባክህን፣ ያገኘሁትን እድል አታቃጥልብኝ አለች። ፈታ እንበል እባክህን ብላ ፈታ ፍትት ብለው መጡ አልኩ። ብትንትን ብላ መጣች። እንግዲህ ሰክራ እንግዲህ ዛሬ ጉድ ፈልቷል ማለት ነው። ሚስጥሩን እንዳታወጣው ሆዲ አባውን ብቅል ያወጣዋል ይባላል የኛ ሀገር ሰው ማለት ነው። እንግዲህ የመሲ ወንድምም እየወደዳት ይመስለኛል፣ ቀና ብሎ ለማየት ራሱ አንገቱን እየደፋ ነው። ሴት ጭራሽ ቀና ብሎ ማየትም አይወድም ማውራትም አይወድም። በእርግጥ ግን ይች ልጅ ግን ሳይወዳት አይቀርም። መጣች ሰክረው በጭ ብለው መጡ ማለት ነው። ከዛ ሲመጡ ሲገድፋት፣ ለምን ትገድፈኛለህ? ለምን ያስከኝ? ለምን እንደዚህ የምታኝ ስትለው ማለት ነው ደንግጦ ጣላት ማለት ነው ውዶች። ከዛ እንደዛ ሲጥላት ግን በነገራችን ላይ ኑኑ በጣም ቀንታለች። ቅናት ርር ነው ያርጓት፣ በቃ ርር ነው ያርጓት፣ ቀንታለች ማለት ነው። እና እናትየውም እየተጠራጠሩ ነው፣ አክስት አይደለችም እየተባለ ነው ማለት ነው። እሱ ግን የሆነች መረጃ የሆነች ነገር ፈልጎ ነው ያመጣት። ሚስጥር አላቸው ማለት ነው ሁለቱ። እሷ ፍቅሯን ብላ ነው፣ ግን ፍቅር ትወደዋለች አዶናይን። እንግዲህ እንደዛ ብላ አዶናይን ሳይሆን ቤሉልን ነው የምትወደው። ቤሉልን አዶናይ ስራውን እየሰራ ነው። አሁን እሱ ህግን ለማጋለጥ ለህግ ለማብቃት ነው እንጂ የሚፈልገው ሌላ ነገር ውስጥ የለበትም ማለት ነው። አዶናይ በራሱ ዓለም ነው እየተራመደ ያለ ማለት ነው። በዚህ ሰዓት ኑኑ ብቻ ናት ማለት ነው የምታውቀው፣ ሌላ ሰው የሚያውቅ የለም የሱን ሚስጥር ማለት ነው። ኑኑ ደግሞ ጎበዝ ናት፣ ሚስጥር ትይዛለች። እንግዲህ ይዟት አንስቶ ይዟት ገብቷል ማለት ነው ቤሉል። ዛሬ እንግዲህ ክፍል 78 ምን ይፈጠር ይሆን አላቅም። ትነግረዋለች፣ ወደድኩ ብላ ትነግረዋለች። ምን ትለው ይሆን? ምን ይፈጠር ይሆን? ኑኑ ዝም ትል ይሆን? መኝታ ቤቷ ድረስ ተሄድ ይሆን ተከትላ? ምን እንደሚፈጠር የምናይ ነው የሚሆነው በሚቀጥለው ውዶቼ። ሰላማችሁ ብዝዝት ይበልልኝ በያላችሁበት። ለቤት አዲስ የሆናችሁ ሰብስክራይብ፣ ላይክ አድርጉ። በአዲስ ቪዲዮ በሌላ ጊዜ ደግሞ እስከምንገናኝ ሀገራችንን ሰላም ያድርጋት። እኛም በያለንበት ሰላም እንሁን። በሰላም ወጥተን ወደ ሀገራችን እንድንመለስ ያድርገን።